አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት አጠር ያለች ግጥም ነው። እስኪ እንከታተል ኢንሻአላህ። የዛሬው ግጥም ይሄን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። ደግሞ አንድ መልእክት ላስተላልፍ እፈልጋለሁ ማለት ነው። አንታወቅም ብላችሁ ውስጥ ለውስጥ እየሄዳችሁ ያረባ ኮመንት የምትጽፉ የትልቅ ትንሾች ማለት ነው። እናንተ ወራዳ ናችሁ። ለራሴ የሰው ልጅ ከማበረታታት እንደዚህ ብሎ መጻፍ በጣም ይከብዳል ማለት ነው። ምን አደረግን? ስልጣኔ ማለት ምን ማለት ነው? እስኪ መጀመሪያ ሰልጥኝ ብለሽ የጻፍሽው ወይም የጻፍከው ሰዎች ትታወቃላችሁ። ወላኪን ግን ሴትም ሆንክ ወንድ ስልጣኔ ማለት በእናንተ ዘንድ ምንድን ነው? እስኪ በዛሬው ቪዲዮ ላይ ደግሞ ኮመንት አድርጉልኝና ስልጣኔያችሁን እኔም እንድማረው ማለት ነው። እና እኔ ብሎክ አላደርጋችሁም፣ መስራቴንም አላቆምም። ስልጣኔ ደግሞ አያሻኝም ከዚህ የበለጠ ማለት ነው። እና አትንቋሸሹብኝ። በእኔ ቤት ቆሻሻ ነገር የሚጽፍ ሰው አልፈልግም። ደግሞ ብሎክ አላረጋቸውም፣ እየተቃጠላችሁ ትኖራላችሁ እንጂ ማለት ነው። ከፈለኩኝ አወጣችኋለሁ ከነ ኮሜንታችሁና ከነ ፎቶአችሁ ማለት ነው። እና ከዛ ከመዳረሳችን ቀዲም አብሮ እየበላ እየጠጣ እንዲህ ብሎ ኮሜንት የሚጽፍ ሰው መዋረድ ነው። ማበረታታቱ ቢቀር ስርቡን ምን አመጣው? የእናንተ ስልጣኔ ምንድን ነው? ሱሪ መልበስ ነው ወይስ ምንድን ነው? እስኪ እናንተ ሰልጥናችሁ ከምን እንደደረሳችሁ እንድትነግሩኝ እፈልጋለሁ። ኮሜንታችሁን እጠብቃለሁ በዚህ ቪዲዮ ላይ ማለት ነው። እናንተ ወራዳዎች ትፍ ያለዋችሁ እኮ